ሰላም እንዴት ናችሁ? በዛሬው ቪዲዮ እንግዲህ የፖርትፎሊዮ ዌብሳይቴን ነው ማሳያችሁ። ዌብሳይቱ ይሄን ይመስላል። ለአጠቃቀም ምቹ በቀላሉ አክሰስብል እንዲሆን አድርጌ ነው ዲዛይን ያደረኩት። ሎጎ አለ፣ ከዛ ሆም፣ አባውት ሚ፣ ሰርቪስ፣ ማይ ወርክስ እና ኮንታክት ሚዎች አሉ። እዚህ ጋ ስለ እኔ ኢንትሮዳክሽን ይሰጣል። ሶሻል ሚዲያ ማናጀር እና ዩኤክስ ዲዛይነር መሆኔን ይገልጻል። ከዛ እዚህ ጋ ማይ ረዝሜ አለ፣ ሲቪን አታች አድርጌያለሁ። ልክ ሲነካ ዳውንሎድ አክሰስ ይሰጠዋል። ከዛ ቀጥታ ዳውንሎድ የተደረገውን ሲቪ ሪቪው ማድረግ ይቻላል ማለት ነው። ከዛ በኋላ አባውት ሚ ነው ኢንትሮዳክሽን ፓርቱ ማለት ነው። ያ ማለት ኤክስፒሪየንሴን፣ ኤዱኬሽናል ባክግራውንዴን እና ከዚህ በፊት የሰራኋቸውን ፕሮጀክቶች ያስቀምጣል ማለት ነው። ይህንን ስራ ለመስራት ምን አይነት ቱልሶች ይጠቀማለሁ? ፊግማ አለ፣ ካንቫ አለ፣ ኤአይ አለ፣ ፒኤስ አለ፣ ካብከት አለ። ማይ ሰርቪስ ምሰጣቸው ሰርቪሶች ዩኤክስ ዲዛይን፣ ሶሻል ሚዲያ ማኔጀር፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ዳታ ኢንኮዲንግ እና ሜንቶርሺፕ የተለያዩ ኮርሶችን እሰጣለሁ። እነዚህ ደግሞ የሰራኋቸው ዲዛይኖች ናቸው ማለት ነው። እና እነዚህን ዲዛይኖች በዚህ መልኩ እየከፈትን አክሰስ እናደርጋቸዋለን ማለት ነው። እዚህ ላይ እንግዲህ ዩአይ ዩኤክስ ዲዛይን፣ ሞባይል አፕሊኬሽንን ጨምሮ ዌብሳይቶችን እና እንዲሁም ደግሞ የተለያዩ የግራፊክስ ዲዛይን ስራዎችን አታች አድርጌበታለሁ ማለት ነው። እና እንደዚህ አይነት ፖርትፎሊዮ ሊኖራችሁ ይገባል ማለት ነው። ክላይንት ሪች አውት ለማድረግ የተለያዩ ስራዎቻችሁ በዚህ መልኩ ማስቀመጥ መቻል ይኖርባችኋል ማለት ነው። እንደዚህ አይነት ፕሮፌሽናል የሆነ ዌብሳይቶችን ማሰራት ከፈለጋችሁ ለፖርትፎሊያችሁም ሆነ ለተለያዩ ድርጅቶች ዩካን ዲኤም ሚ። እዚህ ጋር ደግሞ የተለያየ ቪዲዮ ኤዲቲንግ ስራዎችን አስቀምጫለሁ። ቪዲዮን እንደዚህ አክሰስ ማድረግ ትችላላችሁ ማለት ነው፣ የትኛውንም ቪዲዮ። ከዛ በኋላ ፕሮቶታይፕ የተደረጉትን ቪዲዮዎች ነው አታች ያደረግኩት። ከዛ በኋላ ረች አውት እንዲያደርጉ ወይም መጀመሪያ ላይ እኔም ከዛ በኋላ ኢሜይል አድሬስ እና ማስተላለፍ የሚፈልጉትን መልእክት ደግሞ ከታች ጽፈው ኮንታክት እንዲያደርጉኝ አድርጌያለሁ ማለት ነው ዌብሳይቴ ላይ። ከዛ እዚህ ጋር የተለያዩ ሶሻል ሚዲያዎች አሉ እንደምታዩት። እዚህ ጋር ኢሜይል ያለ፣ እነሱን አክሰስ አድርገው የተለያዩ ስራዎችንም የተለያየ አይነት ሶሻል ሚዲያ ላይ ገብተው ማየት እንዲችሉ አድርጌያለሁ ማለት ነው። ዳርክ እና ላይት ሞድ ላይ እንደዚህ አይነት ኢንተርፌስ አላቸው ማለት ነው። ዳርክ ሲሆን ደግሞ ይህን ይመስላል። ይሄ በዴስክቶፕ ነው። በስልካችሁ ደግሞ እንደዚህ አይነት ኢንተርፌስ አለው። እንደዚህ አይነት ፖርትፎሊዮ ዌብሳይት ማዘጋጀት ከፈለጋችሁ እኔን ማናገር ትችላላችሁ ማለት ነው።